ጤና ይስጥልን እንደምን አላችሁ? ዛሬ አንድ አስተማሪ ታሪክ ይዤላችሁ ቀርቤያለሁ። በዚህ ዓለም ላይ የማይቀየረው ብቸኛው ነገር ለውጥ ብቻ ነው። ነገር ግን ዓለም በፍጥነት እየተቀየረች ባለችበት በዚህ ሰዓት አንቺ የት ነው ያላችሁት? አሁን ያለንበት ዘመን ከዚህ ቀደም ታይቶ በማይታወቅ ፍጥነት እየተለወጠ ነው። ቴክኖሎጂ፣ አርቲፊሻል ኢንተለጀንሲ እና የዓለም ሁኔታዎች በየቀኑ አዲስ ምዕራፍ ላይ ናቸው። ትናንት ያሰራህ ዕውቀት ዛሬ ላያሰራ ይችላል። በነበርክበት ቦታ ቆመህ ለውጡን እያማረርክ ነውስ ራስን በአዲስ ዘመን ቴክኖሎጂ ከሚጠይቀው ዕውቀትና ክህሎት ጋር እያደስክ ነው? ዛሬ የህይወት አቅጣጫ የሚያሳይ እውነት እናያለን። ይህም ከአንድ አስተማሪ ታሪክ እንጀምራለን። አይቤን ማን ወሰደው? Who moved my cheese? ዶክተር ስፔንሰር ጆንሰን የጻፈው Who moved my cheese? አይቤን ማን ወሰደው የሚለው ታዋቂ መጽሐፍ አስቡት። በታሪክ ውስጥ ሁለት አይጦችና ሁለት ሰዎች በአንድ ላይ በጋራ አይብ ነበራቸው። ያን አይብ ለብዙ ቀናት ለብዙ ጊዜያት እየተጠቀሙ ያ አይብ ያልቃል። አይቡ ባለቀበት ጊዜ ሁለቱ አይጦች ሁኔታው እንደተቀየረ ሲያዩ ወዲያው አዲስ አይብ ለመፈለግ ወደ ሌላ አቅጣጫ ሮጡ። ሁለቱ ሰዎች ግን አይቤን ማን ወሰደብኝ? ይህ ፍጹም አደገኛና ፍትሃዊ ያልሆነ ነገር ነው እያሉ በተመሳሳይ ቦታ ተቀምጠው ማማረርና ጭንቀት ውስጥ መግባት መረጡ። እንግዲህ ሁለቱ አይጦችና ሁለት ሰዎች የተለያየ እይታ፣ የተለያየ አመለካከት ነበራቸው። ወዳጄ፣ በህይወት ውስጥ የተቀየረብህ አይብ እያየ በነበርክበት ቦታ አልቀረህም? ትናንት ይሰራ የነበረው አሰራር ዛሬ ካልሰራ፣ ትናንት የነበረህ ዕውቀት ዛሬ ካላሰራህ አይብህ ተወስዷል ማለት ነው። አሁን ምርጫው ያንተ ነው። ማማረር ወይስ አዲስ እድል ፍለጋ መንቀሳቀስ? አይቤን ማን ወሰደው በሚለው ታሪክ መሰረት ራስ ላይ ዘላቂና ጠለቅ ያለ ለውጥ ትራንስፎርሜሽናል ቼንጅ ማድረግ ያስፈልጋል። ይህም አንደኛ ላይ የአመለካከት ለውጥ ማይንድ ሺፍት። ለውጥ የሚጀምረው ከውስጥ ነው። አልችልም ከሚለው አስተሳሰብ በመውጣት እንዴት ልሰራው እችላለሁ፣ እንዴት ልማረው እችላለሁ በሚል በመቀየር ወደፊት መሄድ። ውድቀት ማለት ማብቂያ ሳይሆን የትምህርት መጀመሪያ ነው። ሁለተኛው ነጥብ የእውቀትና የክህሎት ማደስ ኮንቲኒየስ ለርኒንግ ኤንድ አፕስኪሊንግ። በዚህ በቴክኖሎጂ ዘመን እውቀት በየቀኑ ይታደሳል። መጽሐፍትን ማንበብ፣ አዲስ ዲጂታል ክህሎቶችን መማር፣ ራስን በየቀኑ 1% እንኳን ቢሆን ማሻሻል። ሶስተኛው ነጥብ በህይወት ጥበብ ውስጥ መሄድ መስራት ሲሆኑ ከላይ በሶስት ነጥቦች ባነሳነው መሰረት የዘመናችን የቴክኖሎጂ ፈጣን እድገትና የኛ ዝግጁነት ማገናኘት። አይቤን ማን ወሰደው ከሚለው ታሪክ በአስተማሪነት መውሰድ። እንግዲህ ትራንስፎርሜሽናል ለውጥ ለማምጣት የሚያስፈልጉ መሰረታዊ ነገሮች አመለካከት፣ ዕውቀትና ክህሎት ናቸው። ህይወትህን ለመቀየር የነገን ፀሐይ አትጠብቅ። ዛሬ ያለንበት ቦታ ትናንት የወሰናቸው ውጤት ነው። ነገ የምትሆኑበት ቦታ ደግሞ ዛሬ የዛሬ ውሳኔያችሁ ውጤት ይሆናል። አይብህ ቢወሰድብህ፣ በሩ ቢዘጋብህ፣ አዲስ በር የመክፈት አቅሙና ጥበቡ በአንተ ውስጥ አለ። ራስን ቀይር፣ ትሳካለህ። ይህ ቪዲዮ ልብህን እንደነካው አዲስ ጥንካሬ እንደሰጠህ እተማመናለሁ። ስለዚህ ዛሬ በህይወትህ መቀየር የምትፈልገውን አንድ የአመለካከት ሐሳብ በኮመንት ላይ ጻፍልኝ። ይህ መልእክት ለሚያስፈልገው ወዳጅህ አሁኑኑ ሼር በማድረግ የለውጥ ምክንያቱ ነው። ለበለጠ ህይወት ለዋጭ ትምህርቶች ቻናላችንን ሰብስክራይብ ማድረግ እንዳይረሱ። ይህን ፕሮግራም ስለተከታተሉ አመሰግናለሁ።